መለኮት የሆነውን ኢየሱስ ክርስቶስን ገና ለፍርድ ይመጣል እያላችሁ ለምታስተምሩ ለምትሰብኩ ሐሰተኛ የወንጌል ሰባኪ መምህራንን ይመለከታል። እንግዲህ እናንተ በክርስቶስ ክርስቲያን ነን የምትሉ የወንጌል ሰባኪ መምህራን በሙሉ ኢየሱስ ክርስቶስን በሥጋው በዚች ምድር የለም፣ አርጓል፣ ሄዷል፣ የሚኖረው በሰማይ ብቻ ነው፣ ገና ለፍርድ ይመጣል እያላችሁ ለምዕመን ተከታዮቻችሁ አጋንንታዊ የማዘናጊያ የማሰናከያ ስብከት እየሰበካችሁ ላላችሁ ትንሣኤን አምነው ሳይቀበሉ በበደል በኃጢአት በየደቂቃው በየሰከንዱ ለሚሞቱት የእያንዳንዱን ደም ነፍስ የትንሿን ድንቢጥ ነፍስ ሳይቀር ከእያንዳንዳችሁ እጅ እቀበላችኋለሁ ይላችኋል። ቃል ሥጋ የሆነው በመካከላችን ያለው በትንሣኤ የተገለጠው ሊቀ ካህናችን ሕያው እግዚአብሔር ኢየሱስ ክርስቶስ ኢየሱስ ክርስቶስ አረገ ማለት ከፍ ከፍ አለ፣ ከሰው አእምሮ አስተሳሰብ በላይ ሆነ፣ ከበረ፣ ከሃሊነቱን፣ አምላክነቱን፣ ጌትነቱን፣ መለኮትነቱን፣ ስልጣኑን ገለጠ ማለት ነው። በመጽሐፍ ቅዱስ ቆላስይስ ምዕራፍ 2 ከቁጥር 9 ላይ በኢየሱስ ክርስቶስ የመለኮትነት ሙላት በሰውነት ተገልጦ ይኖራል ይላል። ሙላትነት ያለው ቃል ሥጋ የሆነው ኢየሱስ ክርስቶስን በዚች በእኛ ምድር በሥጋው እንደሌለ በሰማይ ብቻ ተወስኖ እንደሚኖር እንደጎደለ እንዳነሰ ተረድተው ኢየሱስ ክርስቶስን በሥጋው በዚች ምድር የለም፣ ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል፣ ገና ይመጣል እያሉ ይሰብካሉ። ይህ ደግሞ ምዕመን ተከታዮቻቸውን የሚያሰናክል የሚያዘናጋ የሚያሰንፍ የአጋንንት አስተምሮት ነው። ነገር ግን ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ማለት አምላክነቱን፣ ጌትነቱን፣ ካሊነቱን የጌቶች ጌታ የንጉሶች ሁሉ ንጉስ መሆኑን ገለጠ ማለት ነው። መንግስተ ሰማያት በመጠባበቅ ወደ ሰማይ በማንጋጠጥ አትገኝም አትመጣም። ለዚህ ነው በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 17 ከቁጥር 20 ፈሪሳውያንም ኢየሱስ ክርስቶስን የእግዚአብሔር መንግስት መቼ ትመጣለች ባሉት ጊዜ ኢየሱስም መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ እነሆ በዚህ ናት ወይም በዛ ናት አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና ያላቸው። እንግዲህ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በሙሉ በመካከላችን ያለችውን የእግዚአብሔር መንግስት በሰማይ የምትኖር በፍርድ ሰዓት ገና ከሰማይ የምትወርድ አድርገዋት መጠባበቅ የለባቸውም። እንግዲህ መንግስተ ሰማያት ከሰማይ የምትወርድ በመጠባበቅ የምትገኝ መንግስት አይደለችም፣ በመካከላችን ያለች ለዘላለም የምትኖር ናት። በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 66 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መርገጫ ናት እንዳለው ሕያው እግዚአብሔር ኢየሱስ ክርስቶስ በሰማይም በምድርም ሙላትነት ያለው የማይመጠን የማይለካ የማይመዘን ያለ የነበረ አልፋና ኦሜጋ ውስንነት የሌለው ዘላለማዊ አምላካችን ነው። በዚች ምድር የምትኖሩ ነጭ የለ ጥቁር፣ ሕፃን የለ አዋቂ፣ የተማረ የለ ያልተማረ፣ ወንድ የለ ሴት፣ የሰው ልጆች በሙሉ መጀመሪያ ቃል የነበረው ሕያው እግዚአብሔር በእስራኤል ከእናታችን ከቅድስት ድንግል ማርያም በእምነት የተወለደው በቅዱሳን ሐዋርያቶች መካከል በሥጋው የተገለጠው መለኮት ኢየሱስ ክርስቶስ በኢትዮጵያ በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል በሥጋው ተገልጧል። በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 16 ከቁጥር 1 ላይ ፍጹም መለኮት ያለው ሕያው እግዚአብሔር ኢየሱስ ክርስቶስ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ይህ ሁሉ የእጄ ሥራ ነው፣ ይህ ሁሉ የኔ ነው ይላል እግዚአብሔር። ወደ የዋሁና ወደ ጸጥተኛው ከቃሌም የተነሳ ወደሚንቀጠቀጠው ሰው ካልሆነ በቀር ወደ ማን እመለከታለሁ እንዳለው፣ ስለዚህ ቃል ሥጋ የሆነው ኢየሱስ ክርስቶስ በምድር ከምንኖረው ከኛ ከሰው ልጆች ጋር አብረን አይኖርም የምትሉ
የሚኖረው በሰማይ ነው፣ በምድር የለም። ገና ለፍርድ ይመጣል ልትሉት አይገባም፣ ፈጽሞ ነው አይባልም። ፍርዱስ ይህ ነው፣ እኛ ብርሃነ ሥላሴን የኢየሱስ ክርስቶስ የትንሣኤው መልእክተኞችን መቀበልና አለመቀበል ነው። እኛን የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል። ዘላለማዊ ሕይወት ትንሣኤን ያገኛል፣ የመንግሥቱ ወራሽ ይሆናል። እናንት በክርስቶስ ክርስቲያንን የምትሉ በዚች ምድር የምትኖሩ የሃይማኖት ተቋማት መሪዎች ምዕመናን ጨምሮ አስተውሉ። ምንባብ ይገላል፣ መንፈስ ቅዱስ ግን ሕይወትን ይሰጣል። በምድራዊ በሥጋዊ አእምሮ አስተሳሰብ ተረድታችሁ ቃል ሥጋ የሆነውን ኢየሱስ ክርስቶስን መለኮትነቱን፣ አምላክነቱን፣ ጌትነቱን በሥጋው ወስናችሁት የማይለካውን ለክታችሁት፣ የማይመጠነውን መጥናችሁት፣ የማይከፈለውን ከፍላችሁት በሥጋው ወደ ሰማይ ሂዷል፣ አርጓል፣ በአብ ቀኝ ተቀምጧል። የሚኖረው በሰማይ ነው፣ አሁን በምድር የለም። ከሰማይ ገና ለፍርድ በመላእክት ታጅቦ ይመጣል በማለት ተዘናግታችሁ የጽድቅ ፍሬ ሳታፈሩ፣ ሳትባረኩ፣ ሳትቀደሱ ፍርድና ምጽአት እየጠበቃችሁ የኢየሱስ ክርስቶስን ትንሣኤ ክዳችሁ ትኖራላችሁ። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ሁለትም ሶስትም ሆናችሁ በፍቅር በተሰባሰባችሁ ጊዜ በመካከላችሁ እገለጣለሁ እንዳለው እነሆ ደስ ይበላችሁ። አምላካችን ሕያው እግዚአብሔር ኢየሱስ ክርስቶስን አመስግኑት። በኢትዮጵያ በጽዮን ከተማ ባለነው በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል ቃል ሥጋ የሆነው መድኃኒት ኢየሱስ ክርስቶስ ተገልጧል። እንግዲህ እኛን የተቀበለ ቃል ሥጋ የሆነውን በመካከላችን ያለውን በትንሣኤ የተገለጠውን ኢየሱስ ክርስቶስን ይቀበላል። ፍርድና ኩነኔ የለበትም። ከሞት ወደ ዘላለማዊ ሕይወት ተሻግሯል። የመንግሥቱ ወራሽ ይሆናል። እውነት እንላችኋለን ቃል ሥጋ የሆነው ኢየሱስ ክርስቶስ ፍጹም መለኮትነቱን፣ ጌትነቱን፣ ካህሊነቱን፣ አምላክነቱን የማይወሰነውን በሥጋው አትወስኑት። መለኮት በሥጋው የማይወሰን የማይመጠን የማይለካ መጠን ልኬት የሌለው ሕያው እግዚአብሔር ነው። በመጽሐፍ ቅዱስ ኤፌሶን ምዕራፍ 4 ከቁጥር 6 ከሁሉም በላይ የሆነ በሁሉም ቦታ የሚሰራ የሚያከናውን አምላክ የሁላችን አባት አለ እንዳለው ፍጥረታትን ሁሉ የፈጠረ ቃል በሥጋው የተገለጠው ኢየሱስ ክርስቶስ በሁሉም ቦታ የሚሰራ የሚያከናውን በሙላትነት ያለውን የሁላችን አባት ኢየሱስ ክርስቶስን በጊዜ በቦታ ወስናችሁ በዚች ምድር በሥጋው የለም የምትሉ የምትሰብኩ የምታስተምሩ ፍርዱ በእናንተ ላይ ነው። እንግዲህ መለኮት ኢየሱስ ክርስቶስ በሥጋው አርጓን ሂዷን በአብ ቀኝ ተቀምጧን ገና ለፍርድ ይመጣል ፈጽሞኑ አይባልም ልትሉ አይገባችሁም። በመጽሐፍ ቅዱስ ሮሜ ምዕራፍ 9 ከቁጥር 32 እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ በእርሱ የሚያምን አያፍርም እንዳለው እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞችን በሴትነታችን ሳይሰናከል የተቀበለ በኢትዮጵያ የተገለጠውን ኢየሱስ ክርስቶስን ይቀበላል። ትንሣኤና ሕይወት አለው። እንግዲህ ሕያው እግዚአብሔር ኢየሱስ ክርስቶስ የሟቹን ሞት አልፈቅድም፣ ለወደቀች ቅጠል እንኳን ይገደኛል እንዳለው እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች ትንሣኤን ሳትቀበሉ ዘላለማዊ ሞት እንዳትሞቱ እንዲንላችኋለን። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ በሥጋው ሰውነት በመስቀል ላይ በመገለጥ በደሙ ቤዛነት ፍርድ አከናውኗል። ዳግም ምጽአቱን በትንሣኤ በቅዱሳን ሐዋርያቶች መካከል በደሙ በሰራት ቅድስት መቅደሱ በአብ ክብር በመገለጥ አረጋግጧል። ስለዚህ ኢየሱስ ክርስቶስ በሥጋው በሰማይ በአብ ቀኝ ተቀምጧል። ለእኛ ለሰው ልጆች መንግሥተ ሰማያት ሊያወርሰን ገና ለፍርድ ይመጣል። ፈጽሞኑ ልትሉት አይገባም። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 14 ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። ጌታ ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? እኔና አብ አንድ ነን እንዳለው ትንሣኤና ሕይወት የሆነው መለኮት ኢየሱስ ክርስቶስን በሥጋው እርገት ተሰናክላችሁ ወደ ሰማይ ሄዷል፣ በአብ ቀኝ ተቀምጧል። ለፍርድ ሲመጣ ሥጋችንን ከመቃብር ያስነሳዋል፣ ትንሣኤን ይሰጠናል፣ ገና ወደ መንግሥተ ሰማያት ያስገባናል። ፈጽሞኑ ልትሉት አይገባም። ስለዚህ እናንት በክርስቶስ ክርስቲያን ነን የምትሉ የሰው ልጆች በሙሉ መንፈስ ቅዱስ የሚለውን ጆሮ ያለ ሁሉ ይስማ።
ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደተባለው ኢየሱስ ክርስቶስ በኢትዮጵያ ምድር በስጋው ተገልጧል። እኛን ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤውን መልእክተኞች የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል። ቢሞትም እንኳን በእምነቱ አሁኑኑ አስነሳዋለሁ ይላችኋል። ቃል ሥጋ የሆነው በመካከላችን በትንሣኤ የተገለጠው የነፍሳችን ቤዛ ሊቀ ካህናችን ሕያው እግዚአብሔር ኢየሱስ ክርስቶስ